ወር ብቻ ነው። ሌላኛው ጥያቄ በሰው ቤት የምንሰራ እህቶች ሙሉ ቀሚስ ለብሰን ኒቃብ ለብሰን ነው የምንሰራው። የእጅ ጓንትና ካልሲ የግድ መልበስ አለብን? ምንም አይመቸንም ጓንት ለብሰን መስራት፣ ይህ እንዴት ይታያል የሚል ጥያቄ ነው። አጅነቢ ወንድ ከሌለ የፈለጉትን ነገር ለብሰው መስራት ይችላሉ። ወንዶች ካሉ ግን ሙሉ ልብስ መልበስ መቻል አለባቸው። ወንድ ካለበት አካባቢ መራቅ አለባቸው። ቦታው ላይ ወንዶች ካሉ ሙሉ ልብስን መልበስ የማይችሉ ከሆነ ስራ መቀየር፣ ማስተካከል ይኖርባቸዋል። እስኪያመቻቹ ድረስ ለወንዶች እይታ የሚጋለጡባቸው ሁኔታዎች ላይ እጃቸውን በልብሶቻቸው እጀታ ውስጥ በማድረግ መሸፈን፣ አሊያ ደግሞ ጀርባቸውን በማዞር እጃቸውና ያልተሸፈነ ሰውነታቸውን በአካላቶቻቸው ለመሸፈን መሞከር ይጠበቅባቸዋል። አላህ ባዘዛት መልኩ መልበስ የምትፈልግ ሴት ፊቷን እንደምትሸፍነው ሁሉ እጅና እግሯንም ከአጅነቢ መሸፈን አለባት። የሴት ልጅ እግሯ ዐውራ እንደሆነ ኢብኑ ተይሚያ፣ ኢብኑ ሐዝም የዑለሞችን ስምምነት ጠቅሰዋል። በመሆኑም ሴት ልጅ በተቻላት ያክል ሒጃቧ ጥንቃቄ ልታደርግ፣ ስራ በምትይዝበት ጊዜም ከሒጃቧ ጋር ከዲኗ ከሐያዋ ጋር የሚሄደን ስራ መርጣ ልትይዝ ይገባታል። ሌላኛው ጥያቄ የውድሕያ መልስ የሚሰጥበት ኢዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ሴት ልጅ ስትሰግድ ኒቃቧንና ጓንቷን ሳታወልቅ መስገድ ትችላለች አጅነቢ ሳይኖር የሚል ጥያቄ ነው። ስጁድ በሚደረግበት ጊዜ የስጁድ አካላት በተለይ ፊትና ሁለት መዳፎች በምንም ያልተሸፈኑ ሆነው መሬት መንካት አለባቸው። ምንም ምክንያት ሳይኖር ሁለት መዳፎች ውስጣቸውና ግንባር የተሸፈነ ሆኖ ሴት ልጅ መስገድ የለባትም። አልኢማሙ ነወዊ ሌሎችም የፊቅህ ሊቃውንት እንደጠቀሱት ሴት ልጅ ምንም ያስገድዳት ነገር ሳይኖር ቢላ ሐጃ ፊቷን ሸፍና መስገዷ የተጠላ እንደሆነ ገልጸዋል። ኢብን አብድልበር ረሒመሁላህ ተዓላ ሴት ልጅ ስትሰግድ ፊቷን መግለጥ እንዳለባት ሁሉም ሊቃውንት ይስማማሉ ብለዋል። የበለጠ ለአላህ ተባረከ ወተዓላ ዝቅ ማለት መተናነስ እንዲሆን የስጁድ አካላት ፊት፣ ግንባር፣ አፍንጫ መሬት መንካት አለበት። አፍን አፍንጫን ሸፍኖ መስገድ የተከለከለ እንደሆነ የሚያሳይ ሐዲስም አለ። ስለዚህ ሴት ልጅ በቂ ምክንያት ሳይኖራት አጅነቢ ያለበት ቦታ ላይ ለመስገድ እስካልተገደደች ድረስ አሊያ ደግሞ ሽታና መሰል ነገር ኖሮ አፍ አፍንጫን ለመሸፈን እስካልተገደዱ ድረስ ሴቶች ኒቃባቸውን ገልጠው መስገድ አለባቸው። ጓንታቸውን አውልቀው መስገድ አለባቸው። ባለማወቅ አሊያ ደግሞ ምክንያት ብጤ ነገር ኖሮ ፊታቸውን ሸፍነው ቢሰግዱ ሶላቱ ባጥል ነው፣ ውድቅ ነው አይባልም። ይበዛ መክሩህ ነው የተባለው ከራሁም የተንዚህ እንደሆነ አነወዊ ረሕመቱላሂ ዐለይህ ገልጸዋል። ሌላው ጥያቄ ብዙ ጊዜ ስሰግድ ውሃ ሽንትና ሌላኛው ያመልጠኛል እና መጥይም እና ልብሴን የነካኝን ቦታ ነው ማጠብ ያለብኝ ወይንስ ሙሉውን ነው የሚል ጥያቄ ነው። በሁለቱም መንገዶች የሚወጡ ሽንትም ይሁን ሰገራ እንደሚነጅስ ሁሉም ሊቃውንት ይስማማሉ። መጥይም ቢሆን ይነጅሳል፣ የነጃሳው ደረጃ ላይ ነው ኺላፍ ያለው። ስለዚህ ሽንትም ይሁን ሰገራ፣ መጥይ ልብሱንም ይሁን ሰውነቱን የነካበት ሰው ቦታውን ማጠብ ግዴታ ይሆንበታል። በትክክል እስኬት እንደነካ ካልተረጋገጠ ከዚህ አያልፍም እስከሚባልበት ያክል ጨምሮ ማጠብ ግዴታ ይሆናል እንጂ ከጀናባ ውጪ የዘር ፈሳሽ በስሜት እስካልወጣ ድረስ ለመዲ ተብሎ ለሽንት ተብሎ ሙሉ ገላን መታጠብ ግዴታ አይሆንም። ነገር ግን የዚህን ሽንት የማምለጥን መንስኤ በማወቅ መፍትሄ ለመዲ ተብሎ ለሽንት ተብሎ ሙሉ ገላን መታጠብ ግዴታ አይሆንም። ነገር ግን የዚህን ሽንት የማምለጥን መንስኤ በማወቅ መፍትሄ መፈለጉ ግዴታ ይሆናል። ሶላት የተሟላ እንዲሆን መታከም። ለዚህ መነሻ የሚሆኑ ነገሮች ካሉ አውቆ መፍትሄ መፈለግ ይገባል። ሌላኛው ጥያቄ እኔ ቀደም ሲል ክርስቲያን ነበርኩ። ከሰለምኩ ጥቂት ዓመታት ቢሆንም አላህ